ኦኬ ጋይስ አሁን ደግሞ እንትን ነው ማሳያችሁ ይሄ ታይፕስክሪፕት ራን የምታደርጉበትን ወይ እስካሁን ስናይ የነበረው ኮድ ራነርን ተጠቅመን ነው ራን እያደረግን የነበረው ኮድ ራነር ኤክስቴንሽኗን ማለት ነው። የታለች ይቺን ኤክስቴንሽን እየተጠቀምን ነበር እዚች ጋር ራን እያደረግን ስናይ ነበረው። ግን ሪል ወርልድ ፕሮጀክት ላይ አሁን በብሮዘራችን ነው ቼንጅ ማየት የምንፈልገው በብሮዘራችን ነው ቼንጅ ማየት የምንፈልገው። ሶ ጃቫስክሪፕት ብቻ አንደርስታንድ የሚያደርገው ይሄ ብሮዘር ደግሞ አሁን ታይፕስክሪፕት ኮድ ብቻ ነው። በኋላ ላይ ግን ታይፕስክሪፕት የምትጠቀሙት ላይክ ጃቫስክሪፕት ለኢንተራክቲቪቲ ይላል። ያኔ ግዴታ ምን መጠቀም አለባችሁ? ኮምፓይል ማድረግ አለባችሁ። ወደ ምን ወደ ጃቫስክሪፕት ኮምፓይል ማድረግ አለባችሁ። እዚህ ጋር ልምጣና ዝም ብዬ 11 ልበላ 11 ሴትአፕ ልበለው። ከዛ እዚህ ጋር መጥቼ ኢንዴክስ ዶት ቴስት ልክፈትና ኮንሶል ሎግ ሄሎ ልበለው። ከዛ አሁን እቺን ራን ስናደርግ የነበረው እስካሁን በዚች ነው አይደለ? ራን ስናደርግ የነበረው ሶ ማይ ፖይንት ኢዝ በዛች አይደለም ራን የምታደርጉት ወደ ጃቫስክሪፕት ነው ኮምፓይል የምታደርጉት። እንዴት ነው ኮምፓይል የምናደርገው? እዚህ ጋር ትመጡና ተርሚናላችሁ ጋር ቲኤስሲ ማይነስ ኢኒት ከዛ ይሄ ፓኬጅ እንትናችንን ምንድነው ኮንፊገሬሽን ፋይላችንን ያዘጋጅልናል። ሶ ይሄን ኮንፊገሬሽን ፋይል መጠቀም አይጠበቅባችሁም፣ ማወቅ አይጠበቅባችሁም። ጀስት ማወቅ ያለባችሁ ማለት እዚህ ጋር ታርጌታችን ነው። አሁን በቅርቡ አፕዴት ተደርጎ ነው እንጂ እቺ ነገር እንዴት መሰለቻችሁ ኢኒሻላይዝ ስታደርጉት አይቻችሁ አይደለ? እነዚህ አሁን አፕዴት ናቸው። ይሄ ታርጌት ምን ማለት ነው? ይሄ ያላችሁ ታይፕስክሪፕት የጻፋችሁ ታይፕስክሪፕት ኮድ ወደ ጃቫስክሪፕት ኮምፓይል ሲደረግ የትኛውን የጃቫስክሪፕት ሞዴል ኦር ደግሞ አፕዴት ይጠቀም ነው። አሁን ሞደርን ይሄ ሌት ምናምን መምጣት የጀመረው በኤስ 6 ጀምሮ ነው አይደለ? ኤስ 6 ኤስ ኔክስት ላይ ነው ማድረግ ያለባችሁ ማለት ነው። ቼክ አድርጋችሁ ለምሳሌ ቆይ አሁን እቺን ኮንሶል ሎጓን ልተዋትና ኮንሶል ሎጓን ሳይሆን እዚህ ጋር መጥቼ እንዴት ነው የምታደርጉት? እንዴት አድርጉና ኢንዴክስ ነቻ እንትናችን ራም ባረጋት እዚህ ጋር ኮምፓይል ተደርጎ ወደ ጃቫስክሪፕት ተቀይሮ ጃቫስክሪፕት ፋይል ይመጣልና ማለት ነው። አይቶ አይደለ? ሄሎ ወርልድ ሶ አሁን ታይፕስክሪፕት እና ያው ታይፕ ምናምን ስለሌለው አንድ አይነት ነው የሚሆነው። እና ፖይንት አሁን እቺ ላጥፋትና በዚህ ነው ራን የምታደርጉት ኮምፓይል የምታደርጉት እቺ ላጥፋትና ችግሩን ላሳያችሁ ካልቀየራችሁት ማለት ነው። ካልቀየራችሁ ችግሩን ላሳያችሁ። እዚህ ጋር ልምጣና ኮድ ልጻፍ፣ የተወሰነ ኮድ እዚህ ጋር ኮድ ልጻፍ። አሁን ሌት ልበልና የሆነ አድ ፈንክሽን ልስራ፣ አሮ ፈንክሽን እሺ እንዲህ ላድርግና ኤክስ አክሰፕት ያደርጋል ነምበር ነው። ከዛ እሺ ዋይም አክሰፕት ያደርግ አድ ስላለ ዋይ ነምበር ከዛ ሪተርን ኤክስ ፕላስ ዋይ ሶ እዚህ ጋር እንምጣናችን ኮምፓይል እናደርጋት። እሺ አይሻርለ ችግሩ ወደ ቫር ነው የቀየረው። ወደ ቫር የቀየረው አሁን ኢንዴክስ ምናምን ለብቻ ፋይሏን እንትን ስላደረኳት ነው። እቺን ብቻ ራን ስላደረኩ ነው። ግን እዚህ ጋር ያላችሁ ፋይል ብቻ ያላችሁን ምንድነው ኮምፓይል የሚደረግላችሁን በሙሉ በቲኤስ ሲ ኮንቨርት ስለምታደርጉት እንደዚህ አትጠቀሙ። ይሄ አሁን ቫር የድሮ ነው ከኤስ 6 በፊት የነበረው ማለት ነው። ሶ ይሄን ነገር እኛ እንዲፈጠር አንፈልግም። አሁን እቺ ጃቫስክሪፕት ላጥፋትና ዲሌት ላድርጋትና ማለት ነው። እዚህ ጋር መጥቼ ሌላ ምን ክሬት ላድርግ ሰብትራክሽን ሰብቶ ዶት ቴስት ልክፈትና እዚህ ጋር እቺን ኮፒ ላድርጋት እዚህ ጋር ላድርጋትና እቺን ሰብ ከዛ እቺን ማይነስ ላድርጋት። ከዛ አሁን እቺ እንዴት ነው ራን የምናደርገው? እዚህ ተርሚናላችሁ ጋር ኮንትሮል ኤል ልንካና ክሊር አድርጊ ተርሚናሌ ቲኤስሲ ልንካ ቲኤስሲ እስኪ አይስቶር ላይ የክሬት ያደረገውን ፋይል ብዛት አሁን እንዲህ ሜሳፕ አይሆንም። እንዳልኳችሁ በነ ሪያክት በነ ኔክስት ጂስ ምናምን ሲሆን ኦሬዲ ሴትአፕ ተደርጎ ስለሚመጣላችሁ ታይፕስክሪፕት ኮንፊገሬሽኑ ሙሉ ተደርጎ ስለሚመጣ እንደዚህ ታይፕስክሪፕት ለብቻ ራን የምታደርጉበት ምናምን ኬዝ አይኖርም። በቃ ሶ ስለሱ እንዳታስቡ። እዚህ ጋር ሰብ ጄስ መጥቼ ባያት ሰብ ጄስ ኢንዴክስ ጄስ ይወት ዩዝ ስትሪክት አይሰራለ እነዚህ በቃ ታይፕ ሴፉ ራሱ ይሰራዋል ማለት ነው። እናንተ ምንም ማሰብ አይጠበቅባችሁም። በስርዓት ቼክ አድርጎ ታይፑ ምናምን ቼክ አድርጎ ምንም ያለምንም ኢረር ኮምፓይል ያደርግላችኋል ማለት ነው። ኢረር ካለ ደግሞ ኮምፓይል ሲያደርግ ይነግራችኋል ማለት ነው።
እዚች ጋር እንደምታዩት ሌትን ተጠቀመ። ያቺን እንትን እቺ ኮንፊገሬሽን ግን ኤስ6 ባትሆን ኖሮ ዝቅ ያለች እነዚህ ሌት አፕዴቶቹ የጃቫስክሪፕት ኤስ6 ጊዜ አፕዴቶች እንትን ባይሉ እንደዚህ ብታደርጉት 2015 ምናምን ብትጠቀሙ አይሰራላችሁ ማለት ነው። ቫር ምናምን ነው የሚያደርግባችሁ። እሱን ቼክ አድርጉ ለማለት ነው። ካሁን በኋላ ራን ስታደርጉት ኤስሲ እቺን ነው ራን የምታደርጉት ማለት ነው። ራን የምታደርጉበት ኬስ ካለ ነው በኮድ ራን አታደርጉም ለማለት ነው። እዚች ጋር እቺን ዝም ብዬ ፑሽ ላድርጋት። ለማንኛውም ሴትአፕ አክቹሊ ምንም አያደርግም። ዲስካርድ አድርገው። ይህን ይመስል ነበር ሴትአፑ። ይመቻችሁ። ኔክስት ቪዲዮ ላይ እንገናኝ።